ጊዜውን የማይጠቀም ሰው ማለት የስሜቱ ባሪያ ነው። ምክንያቱም እረፍ ሲለው ያርፋል። ፊልም ይኸው ሲል ፊልም ያያል። ቲክቶክን ተጠቀም፣ ሶሻል ሚዲያውን ክፈት፣ ስልክህን እንዲያል፣ ቲቪውን ክፈት፣ የሆነ ነገር አርግ ሲለው ስሜቱ የሚያዘውን ያደርጋል። ስለዚህ ፕሮግራም እንድትሆን ደግሞ ምን ያስፈልጋል? ዓላማ ያስፈልጋል። ይሄን የሚከታተል ሰው ብዙ ጊዜ ምንድን ነው መኖር ዓላማ ምንድን ነው ሊል ይችላል። በጣም ቀላል ምሳሌ እስቲ ኳስ እንግዲህ የማያውቅ ሰው ኳስ ሜዳ ላይ እግር ኳስ ተጫዋቾች ተቀባብለው የሚያገቡበት መረብ ባይ ምንድን ነው ተቀባብለው ያቆማል። ሜሲ አጣጥፎ ሄዶ ምን ሊያደርገው ነው? ወደ ተመልካች ነው የሚጠልቀው። ጎል ከሌለ ምን ያደርገዋል? የጨዋታው ትልቁ ነጥብ እኮ ጨዋታን የምትለከው ስንት ለስንት ተሸናነፍኩ ነው አይደለም? በጎል ነው የምትለከው። የሰው ልጅ የሚለካው በዓላማ። ስለዚህ ኖረ እንግዲህ ትመላለሳለህ፣ ጠዋት ትነሳለህ፣ ቁርስ ትበላለህ፣ ትኖራለህ። ምን ሀሳብ አንተ ወደዚህ ዓለም በመምጣት ምን ተጨመረ? ዓላማ የሚጠቅምህ ለምን ነው? አሯሩጠ እንድትይዘዋል፣ አንተ እንድትቀየር፣ ለዓላማው ስትል አንተ ትቀየራለህ። ዓላማ ማለት እሱ ነው።